ሰላም ውድ የቴዳሽ ኢንጂነሪንግ ዩቲዩብ ፋሚሊዎች እንኳን ወደዚህኛው ቪዲዮ በሰላም መጣችሁ እያልኩኝ በፓርት 2 የምናየው በፓርት 1 እንዳየነው እንዴት አድርገን ያንን ኤክሴል ፋይል ማዘጋጀት እንደምንችል ወይም ደግሞ ክላሲፋይ አድርገን ማዘጋጀት እንደምንችል አይተናል። እንደነዚህ አዘጋጅተናል። ሴንተር ላይን አደር ፖይንትስ የሚለውን አዘጋጅተናል። በዚህኛው ቪዲዮ ደግሞ የምናየው እነዚህን ያዘጋጀናቸውን ፖይንቶች እንዴት ነው ወደ ሲቪል 3D የምንጥለው የሚለውን ነገር እናያለን። ስለዚህ ሲቪል 3Dን ስትከፍቱት እንደዚህ አይነት ሰርፌስ ይኖረዋል። ስለዚህ ትንሽ ስለነዚህ ሰርፌሶች ለማለት ያክል የመጀመሪያው ሰርፌስ ወይም እዚህ ጋር የምታዩቸው ሪበን ታቦች ይባላሉ። እነዚህ ሪበን ታቦች የተለያዩ ፈንክሽኖች ይኖራቸዋል። ከዛ ውስጥ ለምሳሌ ፖይንት ለማስገባት ሰርፌስ ትራቨርስ ይላል፣ ፓርሰል እነዚህንም ለማስገባት አላይመንት፣ እነዚህን አብዛኛውን ጊዜ አርባን ፕላኒንግ ላይ ነው የምንጠቀማቸው። እዚህ ጋር አላይመንት፣ ፕሮፋይል፣ ኮሪደር እነዚህ ዋና የምንጠቀማቸው ናቸው። እንዲሁም እዚህ ጋር የምታያቸው የአውቶካድ ፊቸሮች አሉ እነ ፖሊ ላይን፣ ላይን አርክ የምንላቸው። እንዲሁም አንድ ሲቪል 3D ሌላኛው ምንድነው እንትኑ ሲቪል 3Dን ወደ ድራፍቲንግ ኤንድ አኖቴሽን በመቀየር ወደ አውቶካድ መቀየር ይቻላል ማለት ነው። የሰራነውን ድሮይንግ ወደ አውቶካድ ሄደን ማስተካከል የምንፈልጋቸውን ነገር ማስተካከል እንችላለን። አይዘር ኢትስ ሮድ አላይመንት ኤኒቲንግ ዳይሜንሽንም ለመለካት ሊሆን ይችላል። የምንፈልገውን ሲቪል 3D ማን ነው አውቶካድ ፊቸር ከፈለገን ድራፍቲንግ ኤንድ አኖቴሽን የሚለው ውስጥ ለምሳሌ እዚህ ውስጥ በመግባት ወደ አውቶካድ ይቀየርልናል ማለት ነው። እኛ ለጊዜው ወደ ሲቪል 3Dያችን እንመለስ። ስለዚህ እዚህ ጋር ያሉትን ሪበን ታቦች ይሄን ይመስላሉ ካለን በቀኝ በኩል ምን ይኖረናል? ቱል ስፔስ ይኖረናል ማለት ነው። እዚህ ቱል ስፔስ ውስጥ አራት ሜን ፊቸሮች አሉ። ፕሮስፔክተር ቱል፣ ሴቲንግስ፣ ሰርቪክስ ኤንድ ቱል ቦክስ የምንላቸው ናቸው። እነዚህ ፕሮስፔክተር የምንላቸው እዚህ ጋር ሪበን ታብ ላይ ያሉትን ነገሮች አብዛኞቹን እዚህ ጋር የምናገኛቸው ይኖራሉ ማለት ነው። ሴቲንግ የምንላቸው ኖርማሊ ከዚህ ከሪበን ታቦቹ ጋር ኦልሞስት ደሴም ናቸው። አብዛኞቹን ነገሮች እየሰራን ስንሄድ እናያቸዋለን። ሰርቪንግ የምንለው ይሄ ሞስት ኦፍ ዘ ታይም ቬሪፋይድ ስንሆን ወይም አውቶካድ ሲቪል 3D ቬሪፋይድ ሲያደርገን የተለያዩ ሰርቪንግ ፖይንቶች የምናገኝበት ነው። ቱል ቦክስ የምንለው ይሄ የተለያዩ አይነት ሪፖርቶች የምናገኝበት ነው። ለምሳሌ የአላይመንት ሪፖርት፣ የኮሪደር፣ የፓርሰል፣ የሰርፌስ፣ የብሬክ ላይን እያንዳንዱን የምናገኝበት ይሆናል ማለት ነው። ይሄኛው እንደምታዩት ወርኪንግ ስፔሳችን ነው ማለት ነው። እዚህ ጋር እንደ አውቶካድ ኮማንድ መጻፊያ ስፔስ ይኖረናል። አሁን ለኛ ለመማማሪያ የሁላችንም ዊንዶው ሲከፈት እንደዚህ ብላክ ነው። ይሄንን ብላኩን ለእናንተም ለማሳየት እናንተም ስትሰሩ እንዲታያችሁ ወይም በዚህ በብላክ እሰራለሁ የምትሉ ከሆነ ይሁን፣ ግን ካልሆነ እዚህ ሲቪል 3D የሚለውን እናውቀዋለን። ዘን ኦፕሽንን ከነካም በኋላ እዚህ ጋር የምታዩት ዊንዶውስ ኤሌመንት ወይም የዚህ የቲሙ ምን ይሁን ዳርክ ነው የሚለው። ለምሳሌ ይሄንን ላይት አድርጓለሁ። እዚች ጋር ስትመጡ ደግሞ ከለርስ የሚል አለ። ስለዚህ እዚህ ከለርስ ውስጥ መጡና ዋይት እናደርገው ማለት ነው። ኤንድ አፕላይ ኤንድ ክሎዝ አፕላይ ስትሉት እንደዚህ ነጭ የሆነ ባክግራውንድ ይሰጣል። ይሄ አትሊስት ለመማማሪያ አሪፍ ይሆናል ብዬ ስላሰብኩኝ ነው ማለት ነው። ስለዚህ አሁን ወደ ስራችን ስንገባ አሁን ባለፈው ያዘጋጀናቸው ሁለት አይነት ፖይንቶች አሉ። ሴንተር ላይን ፖይንትስ ኤንድ አዘር ፖይንትስ ወይም ሌፍት ኤንድ ራይት ላይ የተለቀሙት ፖይንቶች ማለት ነው። እነዛን ፖይንቶች በሶስት አይነት ወይ ማስገባት እንችላለን። አንደኛው ወይ እዚህ ጋር ሪበን ታብ ላይ ፖይንትስ የሚል አለ። ከዛ በዚህም ፖይንት ክሬሽን ቱል ብለን ማስገባት እንችላለን። ሁለተኛው እዚህ ጋር ፖይንት የሚል አለ እንደምታዩት፣ እዚህ ጋርም ክሬት ማለት እንችላለን። ሶስተኛው ኢንሰርት የሚለውን ከዛ ፖይንት ፍሮም ፋይል ብለን መግባት እንችላለን። እናንተ ሶስቱን መሞከር ትችላላችሁ። እኔ ለጊዜው አንዱን ሞክራለሁ። ከዛ በፊት ሴንተር ላይናችን እና አዘር ፖይንታችን ለመለያየት እዚህ ሲቪል 3D ላይ ስናስገባው አላይመንት ስንሰራ እንዲያግዘን እናደርጋለን። ፖይንት ግሩፕን እዚህ ጋር ፖይንት ግሩፕ አለ። ፖይንት ግሩፕን ኒው ብለን ከዛ ይሄንን ለምሳሌ ምን በለው ሴንተር ላይን በለው። ከዛ እዚች ጋር ፖይንት ስታይሏን ከረንቱን ኮፒ አድርግልን። ከዛ ኢንፎርሜሽን ላይ ትመጡና ሴንተር ላይን ትምታላችሁ ማለት ነው። ከዛ ሴንተር ላይን ካላችሁ በኋላ ይሄንን ማርከር ይለናል። እዚህ ጋር የምትፈልጉትን አሁን በኋላ ነው ሳሳያችሁ በደንብ የሚላችሁ ማየት የምትፈልጉት አይነት የፖይንት ፕሮፐርቲ ትሰጡታላችሁ። ፖይንቴ እንደዚህ ይታይ ወይስ በሬክታንግሉ በስኩዌሩ ብቻ ይታይ ወይስ በክሮስ እና በስኩዌር ይታይ ወይስ ፕላስ ምልክት ልጫንበት፣ እነዚህን እንትመርጡበት ነው። ይሄኛው ዘን ዲስፕሌይ ላይ ማርከሩም ሌብሉም ሁለቱም ይታየኝ የሚለውን ነገር ነው። ዘን ይሄንን ለምሳሌ ከፈለጋችሁ
ኖርማሊ ወስዶልናል። ዘን ኢንፎርሜሽን ላይ እንመጣና አፕላይ ብለን ኦኬ እንለዋለን ማለት ነው። ከዛ አያችሁ ፖይንት ስታይላችን ሴንተር ላይ ነው። ከዛ ይሄንን ኤዲት ማድረግ ከፈለጋችሁ እንደዚህ አይነት አይታችሁታል። እንደዚህ አይነት እዚህ ውስጥ እንገባና ኢንፎርሜሽኑ እንዳለ ይሁን። ከዛ እኛ የምንፈልገው በዋናነት ሌአውት ነው። ሌአውት ላይ ትመጡና የነዚህን የፖይንት አቀማመጣችን ላይ የተለያዩ ለምሳሌ ዲስክሪፕሽን ሊኖረን ይችላል። ሴንተር ላይ ነው፣ ራይት ነው፣ ሌፍት ነው የሚለውን ኤሊቬሽኑ በምን ያህል ኤሊቬሽን ከዛ ባለው ከፓርት 1 ላይ ካልነው ከሚንሲ ሌቭል ምን ያህል ነው። ከዛ ፖይንት ነምበር ደግሞ እዚህ ጋር ይሰጥልናል ማለት ነው። ከዛ እናኛውን ቴክስቱን ነው ማስተካከል የምንፈልግ። ቴክስት የሚለው ውስጥ ገቡና ሲነክታችሁ ፎርማት፣ ከዛ በኋላ ይሄንን ሰሌክት አድርጉት። ከዛ የምትፈልጉትን ለምሳሌ እኔ አሁን ሴንተር ላይ እንዲታይልኝ የሚፈልገው ይሄን ካምብሪያ ላድርገው፣ ካምብሪያ እናድርገው። ከዛ ባይ ብሎክ የሚለውን ለምሳሌ እኔ ሲያን ከለሩ ነው ይታይልኝ። ደን ኦኬ እንለዋለን ማለት ነው። ፖይንት ዲስክሪፕሽናችን በዚህ መልኩን አስተካከል ነው ማለት ነው። ቴክስት ሃይቱ 1.5 ሚሊ የምናደርገው። ከዛ በዚሁ መሰረት የፖይንት ነምበሩንና የእንቱን እናስተካክላለን ማለት ነው። ኦልሞስት ይሄንን እስቲ እዚሁ ላይ ይሁን። እናንተ የፈለጋችሁትን ሶሪ ኤችን ሰሌክት ማድረግ ረስተናል። እዚሁ ላይ ይሁን። ከለሩ ለምሳሌ እኔ የሎ ላድርገው፣ ቦልድ ኤንድ ኢታሊክ ይሆንልኝ። ኦኬ እንለዋለን። እንደምታዩት ነው። ከዛ ፖይንት ኤሊቬሽን ላይ ትመጡና አሁንም ይሄንን እንደ ቀድሙ እናስተካክላለን። ቴክስት ሃይቱ እናንተ ማስተካከል ትችላላችሁ። እኔ እናንተን ለማሳየት ስለሆነ ይቀር። ይሄኛውን ለምሳሌ ምን እናድርገው መሰላችሁ? ቡካንቲኮን ላድርገው። እኔ ይሄንን አደረኩኝ። ባይ ብሎክ የሚለውን ግሪን ላድርገው፣ ቦልድ ኤንድ ኢታሊክ ይሆንልኝ። ሶሪ እስካሁን የሰራው ተበላሽቷል። ይሄንን እንዳትረሱ እናንተ። የሎ ሰጥቻለሁ፣ ብሉ ላድርገው፣ ቦልድ ኢታሊክ ይሆንልኝ። ደን ኦኬ። እንደምታዩት አስተካክለነዋል ማለት ነው። ዘን ይሄንን አፕላይ ብለን ላይ ኦኬ እንላለን። ከዛ እዚህ ፖይንት ግሩፓችሁ ላይ ስትመጡ ሴንተር ላይን የሚላለ ማለት ነው። እንደገና እኔ ቶሎ ስራ ቀደም ይሄ እንደሰራ ነው። ደግሞ እንደገና ላዘር ፖይንት ግሩፕ መስራት ነው ማለት ነው። ካረንት ኮፒን በለው። ይሄ አዘር ፖይንት ሲሆን ማርከሩ ከቀደሙ ኖርማሊ እንደዚህ ላድርገውና ፕላይ ኦኬ ልበለው። ከዛ እዚህ ጋር ልግባላችሁና ቅድም የሰራነውን አይነት ማለት ነው። ኖርማሊ እንዳይመሳሰል ብዬ ነው። ኦኬ ይሄንን እኔ ግሪን ላድርገው። ሶሪ ይሄንን ግሪን። ይሄ አሁን የአዘር ፖይንት ነው እየሰራን ያለ ነው ማለት ነው። ከቅድሙ ጋር ምንም አይለያይም። ፖይንት ዲስክሪፕሽን ፖይንት ነምበርም እንደዚሁ እናስተካክላለን ማለት ነው። ፎርማት ትሉና ይሄንን ሰሌክት ማድረግ ነው። የሎ መጀንታ ይሆንልኝ። ደን ኦኬ። ፖይንት ኤሊቬሽንንም እንደዛው ማለት ነው። ዴን ሰሌክት ነው ማድረግ የሚጠበቅብን። ፎር ኤግዛምፕል እዚህ ጋርም ገብታችሁ የፈለጋችሁትን ከለር ሰሌክት ማድረግ ትችላላችሁ። እኔ ለውጥነት ነው ሬድም በለው። ደን ኦኬ አፕላይ ኦኬ እንበለው ማለት ነው። ዘን አፕላይ ኦኬ። ይሄንን ከሰራን አሁን ፖይንቶቻችንን መጥራት እንችላለን ማለት ነው። ፖይንታችንን ለመጥራት ቀድም እንዳልኳችሁ 3 አይነት ሜተድ አለ። እኔ ለጊዜው ይሄኛውን ፊት ለፊት ሪበን ታብ ላይ ያለው ልጠቀም። እናንተ ተመሳሳይ ነው ሁሉ ሶስቱን መጠቀም መሞከር ትችላላችሁ። ፖይንትስ ከዛ እዚህ ፖይንት ክሬሽን ቱል የሚለውን እንለካለን። እቺኛዋ ቦክስ ትመጣለች። ዊዛርድ ቦክስ ትመጣ። እቺኛዋ የፖይንት አድ ምልክት አለች። እቺን ንኩ። ከዛ ፕላስ ምልክት ትነኩና እኔ አሁን ለምሳሌ እዛ ዴስክቶፕ ላይ ቀደም አስቀምጠን ነበር ፎልደር ክፈቱ ያልኳችሁ ለዚህ ጊዜ ቶሎ እንድታገኙት ይጠቅማችኋል። ይሄንን ከዛ ዳታ ፎልደር ከዛ ሴንተር ላይ ነው ያስገባነው። አሁን ኢንስት አስገቡ እናንተ ጋር እቺኛዋ ፋይል ምናልባት ፒኤንቲ ላይ ምናምን ወይ ቴክስት ላይ ልትሆን ትችላለች። እቺን ክፈቱና ኦል ፋይል በሉት። ከዛ ያነብላችኋል። ደን ኦፕን እንበለው ማለት ነው። ኦፕን ስትሉት እንደምታዩት ራይት ተቀብሎኛል። ከዛ ቅድም ኤግዜል ላይ ስናየው የፖይንቱ አቀማመጥ እንዴት ነበረ? የመጀመሪያው ፖይንት ነው። ከዛ ኢስቲንግ ነው። ከዛ ኖርዚንግ፣ ከዛ ኤሊቬሽን፣ ከዛ ዲስክሪፕሽን። እነዚህን ለማብራራት ሞክሬያለሁ በአጭሩ እዛኛው ቪዲዮ ላይ ቼክ ማድረግ ትችላላችሁ። ስለዚህ
ኮማ ዴሊሚትድ ይሄ ነው የኔ አቀማመጥ። ክሎዝ ትሉታላችሁ። ከዛ እቺኛዋን አድ ፖይንት ቱ ፖይንት ግሩፕ ትሉትና ሴንተር ላይን ያለው ኦልሬዲ ይሄ ማለት ቀደም ሴንተር ላይን ግሩፕ ብዬ የሰጠሁትን ፕሮፐርቲዎች ከለሩን ምናምን እንዲይዝ ያደርገዋል ማለት ነው። ዘን ኦኬ ማለት ትችላላችሁ። ከዛ በአውቶካድ ፊቸር ዜድ ኢ ብላችሁ ወይም ዙም ኤክስተንት ማለት ነው ኢንተር ስትሉት እንደዚህ ፖይንታችሁን አመጣላችሁ ማለት ነው። የተለቀሙ ሰርቪንግ ፖይንት ቅድም በሰጠነው እንትን እንደዚህ ይመጣልን ማለት ነው። ለምሳሌ አሁን እዚህ ጋር ቁጥር በዛብኝ እኔ እቺኛዋ ብቻ ነች እንድታይ የምትፈልጉ ካላችሁ ሴንተር ላይን ትሄዳላችሁ፣ ራይት ክሊክ፣ ከዛ ፕሮፐርቲስ፣ ከዛ እቺኛዋን ቅድም የገባንባትን ትነኩና ፎር ኤግዛምፕል አሁን እኔ ፖይንት ዲስክሪፕሽኔ ይቅርብኝ ወይም C1 እና የሚለው ይቅር፣ ወይም ለምሳሌ ፖይንት ኢሊቬሽን ይቅርብኝ ብዬ ወይም እሺ ፖይንት ነምበሩም ይቅርብኝ ብዬ ካሰብኩኝ ይሄ ፖይንት ነምበር ታደርጉትና ኤክስ ገና አፕላይ ኦኬ ስትሉት እንደምታዩት ዲስክሪፕሽን እና ኢሊቬሽን ብቻ ይቀራል ማለት ነው። በዚህ መልኩ የሴንተር ላይናችንን ካስገባን እንደገና የአዘር ፖይንታችንንም በዚህ መልኩ ማስገባት እንችላለን ማለት ነው። ኦፕን ማለት ነው። ከዛ አቀማመጡ እንዴት ነበረ? ፖይንት ኢስቲንግ ኖርቲንግ ኢሊቬሽን ኢን ዲስክሪፕሽን ነው። ይሄን ክሎዝ በሉት። ከዛ አድ ፖይንት ስትሉትና ይሄን አዘር ፖይንትስ ማለት ነው ትሉታላችሁ ማለት ነው። ከዛ እንደምታዩት እንደዚህ አስገብቶልኛል ማለት ነው ዳታውን። ከዛ ምንድነው አዘር ፖይንቶቹ ናቸው። አሁን ለምሳሌ ይሄንን በጣም ኮንጀስትድ ስለሆነብኝ እኔ ስሎፑን 1 to 500 ላድርገውና እንደዚህ ትንሽ ዘርዘር ብሎ የመታየት ባህሪ ይኖረዋል። ይሄንን ካደረግን በኋላ ወደ ምንድነው የምንሄደው? ለምሳሌ ይሄንን ኤክስ ልበለውና በደንብ አሁን ለምንድነው እነዚህን ነገሮች ኦፒ እና ፒኤል ብለን ኦፒ እና አዘር ፖይንትስ እና ሲኤል ብለን የሰራንበት ምክንያት ምንድነው? በኋላ አሁን ወደ አላይመንት መሄዳችን ነውና ወደ አላይመንት ከመሄዳችን በፊት ይሄንን ለምሳሌ አላይመንት ለማስመር ሴንተር ላይ ስለምናሰምር ሴንተር ላይናችንን ብቻ ለማግኘት ማለት ነው እንዲጠቅመን ነው እንጂ ሌላ እንትን የለውም። ዲስፕሌይ ላይ ሄዳችሁ ዋን ኦፍ ማድረግ ነው ላይቱን ማለት ነው። አፕላይ ኦኬ ስትሉት በእንደዚህ አይነት መልኩ አዘር ፖይንቶቹን አጥፍቶ ሴንተር ላይናችንን ብቻ ያስቀራል ማለት ነው። ለጊዜው እንዳሁኑ ፕሮፐርቲስ፣ ከዛ ይሄን ተነኩና ሶሪ ኖ የቀደሙን ተሳስቻለሁ ይቅርታ፣ እዚህኛው ላይ እንመጣና ዲስፕሌይ ሁለቱን ማብራት ነው ማለት ነው። ደን ኦኬ ስትሉት እንደዚህ ፖይንት ይመለሳል ማለት ነው። ወደ ዩቲዩብ ቪዲዮ ተከታታዮች በዚህኛው ቪዲዮ እንዴት አድርገን ፖይንት ግሩፕ ክሬት እንደምናደርግና ፖይንታችንን የሰርቪንግ ፖይንታችንን ወደ ሲቪል 3D እንዴት እንደምንጠል ለማሳየት ሞክሬያለሁ። ይሄ ቪዲዮ ይጠቅማል ብላችሁ ለምታስቡት ሰው ሼር፣ እንዲሁም ከተመቻችሁ ላይክ ኤንድ ሰብስክራይብ በማድረግ የቤተሰብ ይሁኑ። የዛሬው ቪዲዮ በዚህ ላይ በቃል አመሰግናለሁ። ቴንክ ዩ ቻው።